ከዕለታት በአንድ ቀን አኒ ያላትን ድፍረት ሁሉ አሰባስባ በአንድ የቦክስ ማሰልጠኛ ውስጥ በጽዳት ሰራተኛነት ለመቀጠር አመለከተች። ቀን ቀን ሱፐርማርኬት ውስጥ ዕቃዎችን የማዘዋወር ስራዋን ትሰራለች። በዚያውም ከባባድ በሆኑት የዱቄት ከረጢቶች ላይ ቦክስ ትለማመዳለች። ምሽት ላይ ደግሞ ወደ ቦክስ ማሰልጠኛው ሄዳ የጽዳት ስራዋን ትሰራለች። ሁሉም ሰው ለቆ መሄዱን ካረጋገጠች በኋላም ይህ ስፍራ የሷ ሚስጥራዊ የመሰልጠኛ ቦታዋ ይሆናል። በየቀኑም 100 ፑል አፕ እና 1000 ሲት አፕ ትሰራለች። ወደ ስራዋ ስትሄድና ከስራዋ ስትመለስም እንደ ቀድሞ ባስ ከመያዝ ይልቅ በሩጫ ነበር የምትደርሰው። ዳቦ ልትጋግር ሊጥ ስታቦካ እንኳን ሊጡን እንደ ቦክስ ከረጢት ነበር የምትጠቀመው። ይህ ሆኖም ድርጊቷን ከባለቤቷ አይን ሰውራ ማቆየት ይኖርባታል። እንደዛ ካልሆነና ባለቤቷ የምታደርገውን ነገር ካወቀባት ከቀድሞ የባሰ በጭካኔ የተሞላ ድብደባ ነው የሚጠብቃት። በአንደኛው ቀን ምሽት አኒ ቪዲዮ እያየች ካራቴዋን እየተለማመደች ሳለ በድንገት አንድ ሰው በር ላይ ቆሞ እየተመለከታት እንደሆነ አስተዋለች። ሽማግሌው የጂሙ ዘበኛ ነበር። ለረጅም ጊዜ በዝምታ ከተመለከታት በኋላ ባለችበት ትቷት ይሄዳል። እሷም ከፍርሃቷ ተረጋግታ ዞር ብላ ወደ ስልኳ ስትመለከት ስልኳን በቦታው ታጣዋለች። በድንጋጤ ውስጥ ሆና ስልኳን ስትፈልግም ሽማግሌው ከኋላዋ ቆሞ ቪዲዮዎቿን እያየ የሳቀ ትመለከተዋለች። እሱም መደናገጧን ከፊቷ ተረድቶ ስልኳን ይመልስላታል። ይህ ሰው ከገጠራማው የቻይና ክፍል የመጣ የኩንጉፉ ማስተር ነው። በየቀኑም ራሷን ለማሰልጠን የምታደርገውን ጥረት አይቶ ልቡ ይራራላትና ትክክለኛውን የቻይና ኩንጉፉ ሊያሰለጥናት ይወስናል። አኒም እያንዳንዷን ሰከንድ በቆራጥነትና በትጋት እየሰለጠነች ነው። ምክንያቱ ደግሞ አንድ ቀን ለዚህ ሁሉ መከራ በራሷ እጆች መፍትሄ እንደምታበጅ ማመኗ ነው። ከዕለታት በአንድ ቀን አኒ እንደተለመደው የስፖርት ቤቱን እያጸዳች ሳለ ባለቤቷ በድንገት ወደ እርሷ ይመጣል። ምንም ሳይናገርም እጁን አንስቶ በጥፊ ይመታታል። እሷም ለዓመታት ስትፈራውና ስትሸማቀቅ ስለኖረች ራሷን በመከላከል ፈንታ ወደ ኋላ ነበር የሸሸችው። ወዲያውኑ ግን ያልጠበቀው ኃይለኛ ድምጽ ያለው ምት የሰውየው ፊት ላይ ያርፋል። የአኒ አሰልጣኝ ነበር። ምንም እንኳን ንዴቱን በሰውየው ላይ መወጣት ቢችልም ራሷን መከላከል ባለመቻሏ በጣም ተበሳጭቷል። አኒ ግን በባሏ የሚደርስባትን ጥቃት ለመከላከል አሁንም በስነ ልቦና ዝግጁ የሆነች አትመስልም። ሆኖም ግን ራሷን የምትከላከልበትና ልጇን ይዛ ከዚህ አስቸጋሪ ህይወት የምትወጣበት ቀን እንደሚመጣ ስለምታውቅ ለወደፊቱ መቋቋሚያ የሚሆናትን ገንዘብ ኩሽናዋ ውስጥ በሚገኝ የቅመም ማስቀመጫ ብልቃጥ ውስጥ ታጠራቅም ነበር። ባለቤቷ ምግብ አብስሎ ስለማያውቅም በፍጹም ገንዘቡ የተቀመጠበትን ቦታ ያውቃል ብላ አልጠረጠረችም። ከጥቂት ጊዜያት በኋላ ግን ያ የቅመም ማስቀመጫ ካስቀመጠችበት ቦታ ፈቀቅ ማለቱን አስተዋለች። በብዙ መከራ ውስጥ አልፋ ያጠራቀመችውን ገንዘቧን ባለቤቷ ምንም ሳያስቀርላት ሙሉ በሙሉ ወስዶባታል። አኒ ከዚህ በላይ ግፉን መቋቋም አልቻለችም። ስለዚህም ባለቤቷን ለመጀመሪያ ጊዜ ተፋለመችው። በዚህ ጊዜ በራስ መተማመኗ ማደግ ጀመረ። ወደ አሰልጣኟም ተመልሳ ሄዳ ስለፈጸመችው ጥፋት ይቅርታ ጠየቀች። የአሰልጣኟን ይቅርታ ካገኘች በኋላም ሌላ በአዳዲስ ስልቶች የተሞላ ራስን የመከላከል ስልጠና መውሰድ ጀመረች። አሁን ላይ እንደ ቀድሞ ባሏን መፍራት ትታለች። ፊት ለፊቷ ቆሞ እያያትም ቁጣውን በሚቀሰቅስ መልኩ የግል ስልጠናዋን ታካሂዳለች። ክረምት ደርሶ የልጇ ትምህርት ቤት እስኪዘጋ ድረስም ከባሏ ጋር እንዲህ ባለው ሁኔታ ቆየች። የትምህርት ጊዜያቸው ሲያበቃም ልጇን ለክረምት ካምፕ ወደ ሌላ ቦታ ላከች። አሁን ከባሏ ጋር ያላትን ጉዳይ ለአንድና ለመጨረሻ ጊዜ ለመቋጨት ምቹ ጊዜ አግኝታለች።